ሰላም ጤና ይስጥልን የእግር ኳስ አፍቃሪያን፣ ዛሬ 2025-26 የውድድር ዘመን እየተከናወኑ ያሉ እጅግ አስገራሚ ክስተቶችን ይዘንላችሁ ቀርበናል። ማንቸስተር ሲቲ ዋንጫ ያነሳል ወይስ ከሊጉ ይሰናበታል? አርሰናልን ያስጨነቀው የ10 ተጫዋች ጉዳት በስተመጨረሻ ምን ይሆናል? የሊቨርፑል ንጉስ ሞ ሳላ ለምን ለመልቀቅ ወሰነ? የሚሉትን ሁሉን በዝርዝር ይዘናልና አብራችሁ ሁኑ። ማንቸስተር ሲቲ ድብልቅልቅ ያለ ስሜት። ማንቸስተር ሲቲ በፔፕ ጋርዲዮላ መሪነት የውድድር ዘመኑን በውጤት እያጣጣመ ይገኛል። በቅርቡም አርሰናል 2-0 በሆነ ውጤት በማሸነፍ የካራባው ካፕ አሸናፊ መሆኑን አሳይቶናልና በቻምፒየንስ ሊጉ ደግሞ በማድሪድ 5-1 በሆነ ውጤት በአጠቃላይ 5-1 በሆነ ውጤት ተሸንፎ ከውድድር ውጭ መሆኑን የሚታወስ ነገር ነው። በግል ብቃት ደረጃ ደግሞ ኤርሊንግ ሃላንድ በሁሉም የውድድሮች 30 ጎሎች በማስቆጠር አይበገሬነቱን አሳይቶናል። ነገር ግን በሜዳና ከሜዳ ውጭ ባሉ ዜናዎች የሲቲ ደጋፊዎች አስፈሪ ሆኖባቸዋል። ክለቡ የቀረበበት የ115 የፋይናንሻል ደንብ ጥሰት ክሶች ጥፋተኛ ካስባለው ከ40 እስከ 60 ነጥቦች ሊቀነስበት አልፎም ወደ ቻምፒየንሺፕ ሊወርድ እንደሚችልም መረጃዎች ያሳያሉ። የአርሰናል የጉዳት ቀውስ ደግሞ ወደ ሰሜን ለንደን ስናመራ አርሰናል በሊጉ የደረጃ ሰንጠረዥ በ70 ነጥብ መሪነት ቢይዝም በገጠመው የጉዳት ማዕት ግን እጅግ አስደንጋጭ ሆኖበታል። እስከ 10 የሚደርሱት ወሳኝ ተጫዋቾች በጉዳት ምክንያት ከብሔራዊ ቡድን ተቀንሰው ወጥተዋልና እንደነ ዲክላን ራይስ፣ ቡካዮ ሳካ፣ ዊሊያም ሳሊባ፣ ማርቲን ኦዲጋርድ ያሉ የቡድኑ ምሰሶ ጉዳት ላይ መሆናቸው አርቴታን ትልቅ ፈተና ውስጥ ከቶታል። በተለይም በሚያዝያ ወር ደግሞ ከማንቸስተር ሲቲ ጋር የሚያደርጉ ወሳኝ የሊግ ጨዋታ የውድድሩን ዘመኑን አሸናፊ የሚወስን በመሆኑ እነዚህ ተጫዋቾች አለመኖሩ ለደጋፊዎች ትልቅ ስጋት ሆኖባቸዋል። የሞሐመድ ሳላ ስንብትና የአይዛክ መመለስ ለሊቨርፑል ደግሞ ትልቅ ዜና ሆኗልና በሊቨርፑል በኩል ትልቁ ዜና የሞሐመድ ሳላ ስንብትና የአይዛክ መመለስ ነውና አሰልጣኝ አርነ ስሎት ሳላ ሁልጊዜም ቢሆን ሌጀንድ ነው ሲሉ ተናግሯል። በሌላ በኩል ደግሞ መልካሙ ዜና አሌክስ አይዛክ መመለሱ ነው። ከ3 ወር ጉዳት በኋላ ወደ ልምምድ ተመልሷልና በዘንድሮ የውድድር ዘመን እስከ መጨረሻው ደቂቃ ድረስ ድራማ የተሞላ እንደሚሆን ጥርጥር የለንም። አርሰናል ጉዳቱን ተቋቁሞ ዋንጫውን ያነሳል ወይስ ማንቸስተር ሲቲ በነጥብ ቅጣት ሳይመታ ታሪክ ይደግማል? እናንተ ምን ትላላችሁ? አስተያየታችሁን በኮሜንት ላይ አጋሩን። ሰብስክራይብ፣ ላይክ፣ ሼር